ነገሩን እያጋጋላችሁት ያላችሁት እናንተ ናችሁ። ስለዚህ እናንተ ናችሁ ወደኛ መምጣት የሌለባችሁ። በቃ ለምረማን መጣው ነገሩን መፍታት ከፈለጋችሁ እዛው ፍቱት እኮ ኤርሚያን ትፈልጓታላችሁ ወይስ አትፈልጓትም? እሱ ብቻ ነገሩ እኔ እህቴ ናት በደንብ ነው የምፈልጋት። አንድ ነገር እንድትሆን አልፈልግም እኮ አንድ ነገር እንዳትሆን ከፈለጋችሁ አስጠንቅቋት በቃ ልጅቷን። ወደ አብርሃምም ዞሮ ብላ ወደ ሩታም ዞሮ ብላ እንዳታይ ገብቷል አይደለ? በቃ ምንም የሚያከራክረ ነገር እኮ የለም። በቃ ኤርሜላን በህይወት የምትፈልጓት ከሆነ ከአብርሃምና ከሩታ ህይወት ትውጣ በቃ አለቀ። እኔ አታስፈራራ። በመጀመሪያ ደረጃ ይሄ ማስፈራራት አይደለም። ወዲህ በቃ ቁም ነገር ነው። ልታረጋት አትችልም። ሲጀመር ምንም ልታረጋት አትችልም። እሱ እኮ በግልጽ አሳያለሁ ከፈለክ ምንም ልታረጋት አትችልም። እንደው እንግባባ ብዬ ነው እንጂ አሳያለሁ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁ በሰላማችሁ ብዝት ይበል። እንግዲህ ዛሬ በሚያስደስትም ሆነ በቃ አላ በሁለቱም ነው የመጣሁት 50-50 ማለት ነውና ከዚህ ቀደም በነበረው ቪዲዮ ካያችሁ አብዛኞቻችሁ ኮሜንት እየጻፋችሁ ነበረ። አብዛኛው ሪፕላይ አንዳንዱ ደስ ያለው አለ፣ አንዳንዱም ያለቀሰ አለ። እኛ ያው አስበን አይደለም ለማስለቀስ አስበን ሳይሆን ኖርማል በቃ ሪል አለ አይደለ? ያው ጊፍት በስንሰጠው የሩታን ፎቶም አለበት ፎቶ ላይና እሱን ሲቀበል በጣም ደስተኛ ነበር። አብዛኞቻችሁ ኮሜንት ገልጻችሁልናል። እንደገና ደግሞ በቃ አሪፍ ነው በርቱልን እያላችሁ ነበር። እኛም ያው የበረታን ነው ለእናንተ። እንግዲህ ዛሬ የመጣውላችሁ ዋነኛው ሀሳብ የኤርሜላ ወንድም ታናሽ ወንድሟን አግኝቼው በእኔ በኩል እንኳን ባልችል እሱን አግኝቼው እንዲያስጠነቅቃት ከሰው ትዳር ውስጥ እንድትወጣ ምናምን እንዲነግርልኝ ዛሬ የኤርሜላን ታናሽ ወንድም ጠርቼዋለሁ ማለት ነው። ደውዬለት እዚህ አካባቢ እንዳለው ነግሬዋለሁ ይመጣል። እሱ እስኪመጣ አንዳንድ ነገር ልበላችሁ ብዬ ነው እና ኤርሜላ በዚሁ አጋጣሚ ወንድምሽ ብዙም ባይነግርሽ እኔም ያው ልንገርሽ ብዬ ነው። ወንድምሽ እስኪመጣ ትንሽ ላውራሽ እንደውም አንቺን ማለት ነው ዋናውን አንቺ ነው እንደውም ማውራት የምፈልገው። በቃ አንቺ አሁንም ቢሆን ጭራሽ ለመጋባትም እያሰብሽ ነው መሰለኝ ከአብርሃም ጋር። እሱ ልጅ እንዳለው እያወቅሽ ቤተሰብ እንዳለው እያወቅሽ ጭራሽ ቬሎም ለብሳችኋል፣ ቀለበትም ለማድረግም እያሰብሽ ነው በአንቺ ሀሳብ። እና በቃ ኤርሜላ ከራስሽ ጋር መሆን አለብሽ። ምናልባት እኛ ስንልሽ እንደዚህ በቃ የንቀት ይመስልሻል ወይም ደግሞ በቃ የበታችነት ሆነን ሳይሆን የበላይነት መሆን አላቀተንም ባይዘውኛ። ግን በቃ አለ አይደል በስነ ስርዓት በራስሽ መንገድ ብትሄጂ ይሻላል። ያው ሰው ለሰው አፋተሽ አሁን አንቺ ራስ ጥሩ ህይወት ምትኖሪ አይመስለንም። በቃ አትኖሪም ሲጀምር ጥሩ ላይፍ ምንም መቼም አታይም። እና በቃ አለሻለሁ አብርሃምን ተይው በቃ አብርሃም የሩታ ብቻ ነው። ሩታዬ ደግሞ አንደኛ ነሽ። በርቺ፣ ብቻሽን አይደለሽም፣ እኛ ከጎንሽ አለን። አብዛኞቻችሁ ዩቲዩበሮች ደግሞ ካንቺ ጋር ናቸው። በቃ ጓደኛ በሌለበት ሰዓት ጓደኛ እየሆኑሽ በቃ አላ ሰው ባጣሽ ጊዜ ሰው እየሆኑሽ እህቶችሽ አሉ፣ ቤተሰቦችሽ አሉ፣ እነሱ አሉሽ። ምንም የምታስቢበት ነገር የለም። እና ቤተሰቦች ዛሬ በቃ የኤርሜላ ወንድምን አግኝቼው እሱም ደግሞ ጓጓ ነገር የሚል ከሆነ ወይ ማስቀየም ነው ወይ መሰንዘር ነው። እንደዛም ላንደርስ እንችላለን፣ እንደርስም እንችላለን። እሱ ፈጣሪ ነው የሚያውቀው። ብቻ በቃ እለዋለሁ ዛሬ ኤርሜላን እንዲያስጠናቅቃት በቤተሰብም በኩል እንዲሄዱ በቃ ወይ ማዘሯ ካለች ውጪ ከዚህ ትዳር እንዲሏት ብራዘሯን ጠርቼዋለሁ ማለት ነው። እሱ እስኪመጣ ትንሽ እንጠብቅ። ቤተሰቦች እየመጣ ነው ደርሷል። እሷን ነው የሚመስለው ባይዘው። እንዴት ነሽ? ሰላም ነው? አማን ነው? ብቻ ያው ቤተሰቦች የኤርሜላ ወንድም ያልኳችሁ እሱን ነው። ዛሬ አንዳንድ ነገር ልጠይቀው ነው የመጣሁትና ሁላችሁም እያላችሁኝ ነበር፣ በውስጥ መስመርም ኖርማልም ደውላችሁም አግኝታችሁኝም እያላችሁኝ ነበር። የኤርሜላ ቤተሰብ የለችም ወይ ምናምን እያላችሁ የውሷ ወንድም አለ እንግዲህ ፊት ለፊት ላይ እንግዲህ ያው ዛሬ ጠይቀዋለሁ፣ እንዲያስጠነቅቃት ጠይቀዋለሁ። ምላሹን ከሱን እንሰማለን ማለት ነው። እና አባቴ ኤርሜላ በጣም እያስቸገረች ነው። በቤተሰብ በኩል ከሰማ አላቅም አላረ ብዙ ነገሮች እየተከሰቱ ነው። ኤርሜላ ደግሞ በጣም የሆነ ወጣ ያለ ባህሪ ያለባት መሰለኝ በቤተሰብም። እሱን ደግሞ እስቲ ንገረኝና የሚያስተካክል ያለብን ነገር እናስተካክላለን። ቤትም እንደዚህ ታስቸግራለች ነው
ያው ቤትም ሳይሆን እንደ ቤተሰብ አውርተናል ያለውን ነገር እንድትተው ምናልባት የሰው ትዳር ስለሆነ እኛ እንደ ቤተሰብ ልንመክር ሞክረናል። የተጋቡ ሰዎች ናቸው ትዳር መስርተው የሚኖሩ ሰዎች ናቸው ብሎም ወልደዋል እና በወለዱ ሰዓት እንደዚህ ልጅ ባዩበት ፍሬ ባዩበት ሰዎች መካከል ገብታ እንዲህ ትዳርን መረበሽ ምናልባት ለነሱ ለሷና ለአብርሽ በዚህ ሰዓት አልመሰላቸውም ትዳር መረበሽ ወይም መለያየት አልመሰላቸውም። ነገር ግን ትልቅ ነገር ነው እየፈጠሩ ያሉት። ምክንያቱም የቤተሰብ ሀዘን አለ የሩታ እናት ታዝናለች በዚህ ጉዳይ የአብርሽ አባት እንግዲህ እንዴት እንደሚደክም ታውቁታላችሁ። ያን ሁሉ ነገር አግኝተን እኛም ከፋዘር ጋር ሆነን ለማውራት ሞክረን ነበር። ግን በዚህ ሰዓት እሷ ከራሷ ብቻ ነው በቃ የራሷን ሀሳብ ነው የምታራምደው። በቃ ምንም ነገር አትሊስት ሙሽራ ቀሚስ ለብሳ እንኳን ከአብርሽ ጋር ስትል እኛ ምናውቀው ይዛል። ምክንያቱም ከራሷ ናት ዝም ብላ በደመ ነፍስ የምትመራ ሴት ናት። እኛ ለኛ ራሱ አስቸግራናለች እና እኛ ምንም ማድረግ የምንችለው ነገር የለም። በዚህ ሰዓት ከቤተሰብ አስቸግራ ነው የሰው ሰው የምታበላሸው ማለት ነው። ምንም ማድረግ አንችል እኛንም አስቸግራናለች። ያው እኛም እንደ ቤተሰብ ልንመክር እኔም እንደ ወንድም ጭራሽ ልትሰማኝ አልቻለችም ለመምከር። ያው ታናሽም እንትን ስለሆንኩ እየሰማችኝ አይደለም። ግን በቃ እንደ ቤተሰብ ከፋዘርን ከሆነ ለመናገር ሞክረናል የሰው ትዳር ባትረብሺ። ምክንያቱም በቃ መስራት ካለባችሁ መቀጠል ካለባችሁ አንድ ላይ ሆናችሁ እንደ እህትና እንደ ወንድም መሄድ ትችላላችሁ በአግባቡ። ግን እንደዚህ ትዳራቸው በሚለያይበት መንገድ ለምን ትሄዳላችሁ ብለን ለማውራት ሞክረናል። እሷ ግን በዚህ ሰዓት በቃ የራሷን ሀሳብ ብቻ ነው ማራመድ የምትፈልገው። ለዛ እኛ ምንም ማድረግ የምንችለው ነገር የለም በዚህ ሰዓት። ያ ደግሞ መሆን የለበትም ሰምተኛል። አሁን እሷ እየበጠበጠች ነው እንጂ ኖርማል በቃ እንዲታረቁ የምፈልግ አይመስለኝም። ሲታረቁ ትገባለች። ኢቭን በቃ ሩታ አራስ ሆና ቤት ድረስ እየሄደች ተበጠበጣት ነበር ሄርሜላ የምትባለች። አሁን በህግ ምናምን እኮ መሄድ አላቃተንም። መጀመሪያ ግን የእሷን ቤተሰብ እናናገር ምናምን ብለን ነው። የፈረንጁንም አባት የአብርሃምንም አባት አግኝቻቸዋለሁ በአካል ኖርማል ሚዲያ ላይ ባይወጡም በአካል አግኝቻቸዋለሁ። ቅድሚያ የእሷ ቤተሰቦች የት ነው ያሉት ምናምን ሲሉኝ እኔ ወንድሟን አውቀዋለሁ እሱን አናግሬ ምናምን ችግር የለም ምናምን ብዬው ነበር። እና ያም ነገር አለ እኮ አሁን እኛ ምን እናርግ ነው? እሺ አሁን አሴ ያደገች ልጅ ናት በራሷ የምትመራ ልጅ ናት። እና እንደ ቤተሰብ ጠርቶ ከመምከር ውጪ ያለውን ነገር ከማስረዳት እንጂ የእናት አባት ሀዘን ባንቺ ላይ ለወደፊት ህይወትሽም ጥሩ አይሆንም እና ይሄ ትዳር ፈርሶ እናንተ ብትጋቡም ለእናንተ መጨረሻው ጥሩ አይሆንም ከማለት ውጪ ከመምከር ውጪ ምን ማድረግ እንችላለን ነው? እኛ እንደ ቤተሰብ እንግዲህ መምከር ብቻ ነው የምንችለው። እሱማ ሌላ ነገር እኮ ምንም አታመጡም። ግን በቃ እንድትቆነጠጥ በቃ መቆንጠጥ አለባት ልጅቷ። ጭራሽ አይምሮዋ እኮ ልክም አይመስልም። ታውቃለህ አይደለ? አይምሮ ያለው ሰው እኮ አሁን ትዳር ለማፍረስ ማንም ያስብ የለም። ገብቷል አባባሌ ገብቷል። ተረተኛል። አይምሮ ቢኖራት የሰው ትዳር ውስጥ አገባም። ልጅ ያላቸው ለዛው ገና ልጁ ራሱ ያው 5 ወር 3 ወር አልሆነውም ገና። በዚህ እንቅስፋት አሁን እሱ ራሱ አስበው ሚስቱን ለቆ እሷ ጋር ራሱ የሄደበት ምክንያት የሆነ ምክንያት እኮ አድርጎ በቃ እሷ ሰዓት አሰረችለት ምናምን ኬክ አከበረችለት 400 ኬክ ገባ ምናምን በቃ እንደዛ በዛ ምክንያት ተዋውቁ አሁን ጭራሽ ትዳር እስከማፍረስ ሙላ ደርሰዋል። እና ይሄ ነገር ምን ማድረግ አለብን? እንደ ቤተሰብ እንወያይበት እስቲ። አሁን እኔ እናንተ ወንድ ነን አይደል? በቃ እንደ ወንድም እንደ ጓደኛም ሆነ ማውራት አለብን እናንተ ቢያንስ። አዎ እንትን ነው እኮ አሁን ጥፋቱን ምናልባት ሜቢ የሷ ብቻ ባናረገው ጥሩ ነው። ምናልባት ሴት ልጅ ናት። አዎ ምናልባት መንገዱን በዛ መንገድ ባይመሩት ጥሩ ነበር። መጀመሪያ እንዳጀማመራቸው እንደ እህትና እንደ ወንድም ቢሄዱ እንደ ጓደኛ ቢሄዱ ጥሩ ነበር ትዳሩ በፊት። ግን አሁን ሄርሜላን ነክ ብቻ አታድርጉ። ለምንድን ነው እንደዛ ያልኩ? ወንድሟ ምናምን ስለሆንኩ አይደለም። ነገር ግን ሁለቱም ያደጉ ሰዎች ናቸው፣ ትላልቅ ሰዎች ናቸው፣ በራሳቸው ማሰብ የሚችሉ ሰዎች ናቸው፣ ትልቅ ደረጃ ያሉ በራሳቸው ውሳኔ መወሰን የሚችሉ ትላልቅ ሰዎች ናቸው። ስለዚህ ይሄ ነገር ሲፈጠር ከሀ ጀምሮ ሁለቱም ጋር ይሄ ሀሳብ ነበር። ስለዚህ አሁን ሄርሜላ ብቻ ጥፋተኛ ለምን ትሆናለች? አይ እንደምታፈቅረው ምናምን ትነግር ነበር ነው ላንተ። ለምን ሄርሜላ ብቻ ጥፋተኛ ትሆናለች ነው? አሁን አንተ አይምሮ የላትም ምናምን እያልክ ስትናገር የነገሩ ጠንሳሽ ሴራውን ያመጣችሁ እንዳለ እሷን ነው እያረክ ያለው። እሷ ያውልህ ገብቷል 400 ኬክ ሰብስክራይብ ገባ ብላ በኬክ ምናምን በቃ ታላለችው ምናምን ተጃለሱ። የሆነ ሰዓት ደግሞ ውጪ ወስደሃለሁ ካልወሰድኩ የወርቅ ሰዓት ምናምን ብላ ሸወደችው። በቃ በዛ ምክንያት ልጁ ታወረ። ያንን ባታረግ ይሄንን ነገር አይፈጠርም ነበር። ገብቷል። እሷ እንደ እህት አስበው እንደ ወንድም አስባው ምናልባትም አንድ ላይ እንደ ጓደኛ አስባው ሊሆን ይችላል። ምክንያቱም ማንም ሰው ይሄንን ነገር ሊያደርግለት ይችላል እኮ። የፍቅር ጥያቄ መጀመሪያ ጠይቀው ማን ነው? አይደለም ያ ነገር እኮ እንዳይሄድ ማድረግ ይችል ነበር እሱ ነው።
መንገዱ አብርሃም ሳይጀመር አቋሙ ስቷል እያልከኝ ነው አሁን በዚህ ሰዓት? መጀመሪያ በዛ መንገድ መሄድ አልነበረበት። ምክንያቱም ያስታውቃል ሲጀመር የፍቅር አጀማመር ሲታይም ያስታውቃል። ማስቆም ይችል ነበር። በእንደዛ መንገድ እንዳይሄድ መከልከል ይችል ነበር እሱ። በቃ ይሄ ነገር አይሆንም፣ እኔ ባለ ትዳር ነኝ፣ በዚህ ልክ እናድርገው ቅርብነታችንን ማለት ይችል ነበር ብሏል እኮ ከአንድም 4-3 ጊዜ ብሏል። ገብቷል አይደለ? በቃ እሷ ከሩታ ጋር በሆነ ሰዓት ሲስማሙ እየሮጠች ትመጣና ትገባለች መሀላቸው። በዛን ክፍተት እየተጠቀመች ነው። አሁን አብርሃም ብቻው በሆነ ሰዓት ትሄዳለች ሄርሜላ፣ ይቅርታ አድርግልኝ ትለዋለች፣ ይቅርታ ይደረጋል፣ አፍቅር ያለው ትለዋለች፣ ብዙ ነገሮች ታመጣለች። አይ እንደዛ አሁን እኮ እኔ ተረድቻለሁ፣ ጥፋተኛ አይደለም እያልኩ ያሉት ነገር ግን የሆነ ሰዓትም አብርሃም እኔ ሀሳቡን ሲሰጥ ሰምቼዋለሁ። ምን ብሏል? በዚህ ሰዓት እኔ ለእንደዚህ አይነት ነገር መጨናነቅ አልፈልግም፣ መዝናናት ነው የምፈልገው እያለ ከሷ ጋር ማሳለፍ የሚፈልገውን ነገር ሲያወራ ሰምቻለሁ እኔ። እሱ እኮ ሰምተዋል፣ ግን ምናልባት ቴንሽን ሆኖ ሊሆን ይችላል። ግን ከሩታ ጋር ተስማምተው እያሉ እኮ ሄርሜላ ዞር ብላ አይቶ አታውቅም። በቃ በሆነ ክፍተት ትገባለች፣ በሆነ ክፍተት ማለት ነው። እንደ ድንገት በቃ የሆነ ነገር ሲጣሉ እየሮጠች ትሄዳለች አብርሃም ጋር፣ ይቅርታ አድርግልኝ ትንበረከካለች። ጭራሽ ደግሞ ለማፋታት ደግሞ አንድ ላይ ሆነው ሩታ ጋር ትሄዳለች ቤት ድረስ። ያ ምን ማለት ነው? እሱ አይደለም አሁን እኮ እየተረዳናት ያለ ነው በሌላ አንግል ሊሆን ይችላል። ምናልባት አሁን ቤት የሚሄደች እኮ እርቅ ለማውረድም ሊሆን ይችላል። እርቅ ለማድረግ ቢሆን እኮ ይሄ ሁሉ ነገር አይፈጠርም ነበር እያልኩ ነው። ሰምተኛል አይደል? ምንም ሀሳቤ ራሱ ግልጽ አላልሆነም መሰለኝ ላንተ። አይደለም ተረድቻለሁ እኮ እንደሱ አይነት ሀሳብ ሳይሆን ምን መሰለህ፣ አሁን ለምሳሌ ቤት ሄዳለች በተደጋጋሚ የሩታን ሁኔታ ካየኸው በጣም ነበር ታናገራትም አንዳንድ ጊዜ ፈቃደኛ አይደለም። በቃ ሁኔታዋ እኮ ነው የሄርሜላ ሁኔታ ያመጣጣን ዘይቤ ምንም በቃ ደስ ስለማይል ነው ሩታም እንዲህ ጓ ያለችባት እንጂ ኖርማል ሄርሜላ ራሱ እኮ በፍቅር ብትሄድ በፍቅር ታስኬዳታለች ሩታ አይደለም። እሷ አሁን ወደ ቤት ስትሄድ እሷ ጋር ስትሄድ ልጠይቃ ስትሄድ ካየ ሁልጊዜ እኔ ይቅርታ ልጠይቅሽ ወይም ደግሞ የሆነ ነገር እንትን ልልሽ በቃ ሰላም ለማውረድ ነው መሄደው ብላ ትሄዳለች። ነገር ግን ሩታ የምትቀበልበትን ልብቅ አይተው ከሆነ ልታወራትም ፈቃደኛ አይደለች። ልክ ነች። ታዲያ እንዴት ልክ ትሆናለች? ልክ ነች። በቃ ትዳሯን ከመጀመሪያ እየበጠበጠች ስለነበረ በቃ ያንን ድጋሚ ልታደርገው ነው ብላ ነው የምታስበው ሩታ። ትዳሯን እሷ አይደለችም፣ ሁለቱ ነው የበጠበጡት። ሰምተኛል? በቃ አገባውን ደስ ስለማይል ነው ይሄንን አንተንም ጠርቼ ላናገር የፈለኩት። በቃ ምንም ሄርሜላ ምንም ምሰማ ልጅ አይደለችም። በቃ ሄርሜላ ጋር አትሄዱ። አሁን ዘላችሁ እናንተም ሄርሜላ እያላችሁ ዝም ብላችሁ እንትን እያላችሁ ነገሩንም ሲጀመር እያባሳችሁ ያላችሁት እናንተ ናችሁ። ምክንያቱም ሁሉ ነገር እንትን የምትሉት እና የምታያይዙት እናንተ ነው። እሷ በሌላ አንግል ያላሰበችውን ነገር እያሳሰባችሁ እንትን የምትሏት እሷ በስትክክል አሁንም ቢሆን ጤነኛ አእምሮ አላት። ምን ማለት ነው? ምንም አእምሮ የላትም፣ ጤነኛ አእምሮ የላትም አላት። ቤተሰቡ ኮንኩ ታውቃለህ፣ ልትረዷት አልቻላችሁም ነው። ከዚህ በላይ ምን እሺ እሷ ለይቅርታ ስትሄድ እናንተ የምትሉት ምንድነው? የፍቅር ጥያቄ ልትጠይቀው ለትዳር እንደገና ልትበጠብጣቸው ነው የሄደችው ትላላችሁ። በቃ ልትበጠብጠው ነው። ምንም እኮ ነው ማብራሪያ ምንም አያስፈልገው። ሲጀመር እናንተ ናችሁ እየረበሻችኋት እኮ እየወረወርከኝ እኮ ነው። እናንተ ናችሁ እየረበሻችሁ ያላችሁት። ምንም መረበሽ ምናምን አይደለም እኮ ሰምተኛል አይደለ? እየበጠበጣችሁ ያላችሁት እናንተ ናችሁ እኮ። ይሄንን ማለት ነው እኔ በግልጽ ንገራ። ሄርሜላ አእምሮ የላትም፣ ከና አእምሮ የላትም። ስለሷ ከማውራት በፊት አንተ አለኝ ምትለው አውቀዋለሁ ምትለው አብርሽ ምትለውን ሰውዬ ነው ማስተካከል ያለብህ። አብርሃም ስንት ጊዜ ተስተካከለ። አሁን ምን አድርግ ነው የምትለኝ አንተ? በቃ ሄርሜላን የለ ምከሯት። እሱ አይደል ወይ የሚያገኛት ሄዶ እንትን ሚል ራሷ ነች እንጂ ባለበት እየሮጠች የምትለጣጠፍበት። አሁንም ቢሆን ማለት ነው እሷ እኮ ታገኘዋለች አይደል? ግን ለመልካምነት ሊሆን ይችላል። በቃ ከና አታገኘው። በቃ ምንም አያረግላትም። ይሄንን ነገር እሱን አውራው እኮ ባለትዳር አይደለ? ይሄንን ነገር እሱን አውራው እኮ ባለትዳር አይደለ? ቆይ ስማኝ፣ መጀመሪያ አቸኩልሽ አንዴ መጀመሪያ ስማኝ እየሰማኝ ነው። እሷን ከመናገር በፊት ሄደ ይሄንን ነገር እሱን አውራው እኮ እየሰማኝ ነው አይደለ? እሺ በቃ ከትዳራቸው ውስጥ የገባችው እሷ ነችና እሷን መውጣት አለባት እንጂ ምንም እሱን አናግረው ነው የሚባል ነገር የለም። ገብቶሃል አይደለ? ይሄንን ነገር መፍታት ከፈለክ እሱን ነው ሄደ ማናገር ያለብህ መጀመሪያ። እሱ ምን አረጋ? እሷ ነች እንጂ እየመጣች የበጠበጠች ያለችው። እኛ ምን እናርግ? እንደ ቤተሰብ ከመናገር እንደገና ከማውራት ከመምከር ውጪ ምን እናርግ? ወይ አስራችሁ አስቀምጧታ። ምን ማለት ነው? ትልቅ ናት እኮ ትልቅ ሰው ናት። የፈለገ ትልቅ ብትሆን እሺ፣ ህሊና የላትም። እሺ ትልቅ ሆነች አይደለ? ትልቅ ናችሁ ብላችሁ ፈታችኋት አይደል? እናንተ ህሊና ካላት እኮ ይሄን ነገር ማድረግ አያቅታትም። የሰው ትዳር ውስጥ እየገባች መበጥበጥ የለባትም። ገብቶሃል አይደል? እኔና አንተ ራሱ እዚህ ጋር የሚያቀያይመን ነገር የለም። በቃ እኔ ልነግርህ ነው የመጣሁት። እኔ እያቀያየመን ያለው ነገር አሁንም ቢሆን ንግግርህ ነው። ምክንያቱም ጥፋቱ ሁሉ የሷ እያረከው ነው ያለው። በቃ ሩታ ልክ ነች። ጥፋቷ ሄርሜላ ነው። ምን ሩታውን ብቻዋ እንድቀራ የምትፈልገው እሷ። እሺ ለምን እሱ ይሄንን ነገር እኔ እንኳን አሁን እንደ ወንድ ንግባባ ብለኸኛል አይደል?
ይሄንን ሐሳብ አንተ እኔ ሁለቱ ትዳር እንዲዘልቅ ከፈለክ ይሄ ትዳር እንዲዘልቅ ከፈለክ ለምሮ ማልፈልገው የሁሉም ደስታ እኮ ነው እንዲዘልቅ ነው ይሄንን ከፈለክ አብርሃምን አውራው ሄደ ይሄንን ሐሳብ አብርሃምን ነው ምክንያቱም አብርሃም ማግኘት ይችላል እሱ ስንቴ አላገኝሽም ብሎ እኮ እኔና አንቺ ይብቃን እዚህ ጋር ብሎ እኮ ፈተዋል ቪዲዮን ካየው ከዚህ በፊትም እንደዛ ብዙ ጊዜ እንደዛ ብሏታል ግን ሄርሜላ መሰማ ነገር አይደለችም እያልኩ እኮ ነው ለዛ ነው በቤተሰብ የመጣንባችሁ እኛ አይደል አሁን በቃ እሺ እኛ እንደ ቤተሰብ ማለት ነው ነገሩን እያጋጋላችሁት ያላችሁት እናንተ ናችሁ ስለዚህ እናንተ ናችሁ ወደኛ መምጣት የሌለባችሁ በቃ ለምረማን መጣው ነገሩን መፍታት ከፈለጋችሁ እዛው ፍቱት እኮ ሄርሜላን ትፈልጓታላችሁ ወይስ አትፈልጓትም እሱ ብቻ ነገር ነው እኔ እህቴ ናት በደንብ ነው የምፈልጋት አንድ ነገር እንድትሆን አልፈልግም እኮ አንድ ነገር እንዳትሆን ከፈለጋችሁ አስጠንቅቋት በቃ ልጅቷን ወደ አብርሃምም ዞሮ ብላ ወደ ሩታም ዞሮ ብላ እንዳታይ ገብቷል አይደለ በቃ ምንም የሚያከራክረ ነገር እኮ የለም በቃ ሄርሜላን በህይወት የምትፈልጓት ከሆነ ከአብርሃምና ከሩታ ህይወት ትውጣ በቃ አለቀ እኔ አታስፈራራ በመጀመሪያ ደረጃ ይሄ ማስፈራራት አይደለም ወሪድ በቃ ቁም ነገር ነው ልታረጋት አትችልም ሲጀመር ምንም ልታረጋት አትችልም እሱ እኮ በግልጽ አሳያለሁ ከፈለክ ምንም ልታረጋት አትችልም እንደው እንግባባ ብዬ ነው እንጂ አሳያለሁ እኔ ልጅ ላይ ጂናናሳም ለማንኛውም እኔ ምንም ልታረጋት አትችልም ይልቁኑ ይሄንን ትዳር መጠበቅ እፈልጋለሁ ምትል ከሆነ እንዲቆም እፈልጋለሁ ምትል ከሆነ ይሄንን ሐሳብ ለኛ ሳይሆን ለሱ ንገረው ወደኛ ህይወት አትምጣ በቃ እሱ ጋር እኮ ከስንት ነገር በኋላ አውርተናል ከሱ ጋር በቃ ሄርሜላ እህት ነች አይደለ በቃ እንድትጎዳብህ ማትፈልግ ከሆነ በቃ ከአብርሃምና ከሩታ ህይወት አስወጣልኝ በቃ የምፈልገው እሱ ነው እኛ ምንም ማድረግ አንችልም ከዚህ በኋላ በቃ እናንተ አሁን የምትለውን ማለት ነው ማስፈራሪያህን ምናምን እዛው ጣለው እኮ በማረገው ውሳኔ ግን ማንንም ጫፏን ልትነካት እሺ አትንካኝ እኔ ነው ረጋ ብላ አውራኝ ሰምተኛል አይደለ ጫፏን ልትነካት አትችልም እኮ አሁን ሄርሜላ የምትፈልጓት ከሆነ ከአብርሃምና ከሩታ ህይወት አስወጡልኝ በቃ ሌላ ምንም የምፈልገው ነገር አንተ አድርገው ወንድ እሱ አይደል እሱን አሳያለሁ አድርጌ አሳያለሁ እሱን አውራው እሷን ምንም ልታረጋት አትችልም እሷን ምንም ልታረጋት አሳያለሁ እሱን እሺ ምንም ልታረጋት አትችልም እኮ አሳያለሁ እሱን ይጨቃጨቃል እንዴ እሱም እንደሷ የሆነ ብቻ ቤተሰቦች አይታችኋል ምንም ሊሰማኝ አልቻለም ራዞራን ትንሽ ጓጓ በማለት ትንሽ ስሜታዊ አረገኝ እኔ ማረኩት እሱ ማረገኝ እንግዲህ ቤተሰቦች እኔ ሄርሜላ መቼም አልፈታትም ከአብርሃምና ከሩታ ህይወት እስካልወጣች ድረስ መቼም አልፈታትም እና በቃ ቤተሰቦች ቀጣይ ቪዲዮ እስክንገናኝ ድረስ ቀጣይ በሌላ ቪዲዮ እንገናኛለን እስከዛ ቻው